ሰላም ሰላም ሰዎችዬ እንዴት ናችሁ? ሰላም ናችሁ ወይ? ጉድ ነው። ጤፍ ለካ እስከዚህ ድረስ ነው የምንበላው እናንተ። ጤፍ ቢታጠብ እንዴት አይነት ቆሻሻ እንደሚወጣው ታየኝ። ግን ማጠብ ደግሞ ለኔ ከባድ ነው የሚሆንብኝ። ከማጠብ በዚህ ነው የሚያጸዱት። እዚህ ሀገር ጤፍ ከገበያ ይመጣል፣ ይበጠራል። ምንም አይነት በጣም ጎበዝ ሴት አበጠረችው ቢባል ማለት ነው። በዚህ ራሱ አይጸዳም አይደለም ሴቷ አበጥረው እና ያወጣውን አፈሩን ይኸው ከተበጠረ በኋላ የወጣ አፈር ነው። እንደዚህ ነው የሚያነሱት ጤፉ ላይ ማለት ነው። ይኸውላችሁ ትናንትና ስንለቅም ነው ያመሸ ነው፣ ግን ይኸው ይወጣን አሁንም ማለት ነው። እዩ አፈሩን እንዴት እንደሚያነሳው ይኸው እንደዚህ ነው የሚያነሳው አፈሩን ማለት ነው። አሁን ላቀላቀል ነው ማሽላዬንና በነገራችን ላይ እኛ ሀገር ስንዴ ወይም ማሽላ መቀላቀል አለበት። ከዛ ውጭ ወፍጮ ቤት ይሸርክቱታል። በደንብ አይፈጭም። አልችለውም። ወገቤ ሊቆርጠኝ፣ ወገቤ ሊቆረጥ አነሳለሁ ብዬ ተንጫጫ። እኔማ ያንቺ ልጅ ጎበዝ ነኝ ብዬ ላነሳ ነበረ። ቋቋ ብሎ ቁጭ አለ። እንትኑ መዘብዘፊያው ራሱ ብቻውን ይካበዳል አይደለም ይዞ ወዮ። ይሄ ወደ ስር የነበረው ጤፍ ነው። ወዮ እናት አለምዬ ማአት አፈር ወጣ ከስር። ምንም አይጸዳም ምንም። አይሄ እንዴት እንደሚወጣ በጣም ቁጭ ብሎ በትዕግስተኛ ሰው ያስፈልገዋል ይሄን ለመልቀም። አንደኛው መዘፍዘፊያ ላይ ሙሉ ስለነበረ ወደ ስር የነበረው አልደረሰውም። ይሄ እንዴት እንደሚያወጣው እኔ እንጃ የትኛው እንደሚቀርብ እናቴ። የታችኛው ጤፉን ያበጠረችልኝ ላይ ዱቄት ታወጣለች እና እኔ ወስድልሻለሁ ሮብ አዋስድልሻለሁ ምናምን ብላኛለች። እሷ ካዋሰደችኝ ላይ ወስጄ አስፈጫዋለሁ። ወድቃለች። እኔ አይሰማም እኮ እዚህ እናቴ። ኧረ ሰምቼው አላውቅም። እዚህ ሲጀመር አይሰማም እዚህ
እዚህ ጋር ደግሞ አብሽ አለኝ። እኔ አብሽ በጣም ነው የምወደው ለእንጀራ። እቺ 3 ኪሎ ስንዴ ናት። 80 ኪሎ ጤፍ፣ 30 ጉጆ ማሽላ፣ 3 ጉጆ ስንዴ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። እዛው ሲፈጭ ደግሞ ይቀላቀላል። ምናሽ እናቴ በዚህ እየተሰፈረ ነው። እዚህ ሀገር ወፍጮ ኪሎ አይለቁም። አብሹ ተስተካክሎም የተቆላ አይመስለኝም። ምን ነው ግን ፈንታዬን ያስቆላው ከዚህ ሁለት የኛ ሀገር መስፈሪያ ይሄ ነው። በጣሳ ሁለት ነው የሚይዘው በወልዲያ መስፈሪያ ማለት ነው። መስፈርና መጣው ሲጨርስ እንግዲህ እንደዚህ ሰፍሬ ቆጥሬያለሁ። በእኛ መስፈሪያ የኛ ሀገር መስፈሪያ ይሄ ነው። በዚህ አንድ ነው ጤፍ 300 ብር፣ ነጭ ጤፍ እስከ 340 አለ። ይሄ ሰርገኛውኛ 300 ነው የገዛነው በዚህ አንድ ማለት ነው። አሁን በዚህ ኬሻ ተደርጓል። ይሄ 20 ይዛን ይባላል። ይሄ ወደ 27 ይዛን ይባላል። እና እንደዚህ አድርጌ ጨርሻለሁ። አሁን ላስፈጭ ነው ወደ ወፍጮ ቤት ልሄድ ነው። ወይኔ ወፍጮ ቤት መሄድ በጣም ነው የምጠላው፣ ግን ምንም ማድረግ አይቻልም። ኢትዮጵያ ግድ ነው።